የሁሉንም ታጋቾች አስክሬን ካላስረከበ ወደ ጋዛ የሚገባው እርዳታ እንደሚገደብ እስራኤል አስጠነቀቀች። ሐማስ እስካሁን ድረስ የአራት ታጋቾችን አስክሬን ማስረከቡን የእስራኤል መከላከያም ገልጿል። የአራቱ ሰዎች ማንነት ለመለየትም የአስክሬን ምርመራ ይደረጋልም ተብሏል። ይህም ሁኔታ ሁለቱን ወገኖች ድጋሚ ወደ ጦርነት ያስገባቸው ይሆን ወይ የሚለው አሳሳቢ ሆኗል። በቀዳሚነት የምንመለከተው ጉዳያችን ነው። ግብጽና ኢትዮጵያ ጳጉሜ 4 በድምቀት የተመረቀው የታላቁ የኢትዮጵያ ህዳሴ ግድብ የውሃ ጉዳይ እያከራከራቸው ይገኛል። ይሁን እንጂ ጉዳዩ የውሃ ብቻም አይመስልም። እውነታው ከዚህ ይልቅ የተወሳሰበም ነው። አብዛኛው ሰው እንደሚስማማው ግብጽ የምትፈራው ውሃን ብቻ ሳይሆን ከሺህ ዓመታት በፊት አባይ ከኢትዮጵያ ተራራማ አካባቢዎች ይዞት በመምጣትና በናይል ሸለቆ ዴልታ ላይ የፈጠረውን ለማፈር ማጣትንም ነው። ታዲያ ከጋዜጠኛ ቻርልስ ኦያንጎ ጽሑፍ በግብጽ ኢትዮጵያና ግድቡ ግጭቱ ስለ ውሃ ሳይሆን ስለ አፈር ቢሆንስ በሚል የሰፈረውን ዳሰሳ ልናስደምጣቸው ይዘንላቸዋል። የህዳሴ ግድብ ጉዳይ ለፕሬዝዳንት ትራምፕ ወሳኝ ርዕስ መሆኑን አማካሪያቸው ተናገሩ። ኢትዮጵያ ታላቁ ህዳሴ ግድብ ጉዳይ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ በጣም አስፈላጊና ወሳኝ መሆኑን ከፍተኛ አማካሪያቸው ማሰድ ቦሎስም ተናገሩ። የአሜሪካው ፕሬዝዳንት የአፍሪካና አረብ የመካከለኛው ምስራቅ ከፍተኛ አማካሪ ከሳውዲው አልአረቢያ እንደተናገሩት ትራምፕ ከመጀመሪያው ስልጣን ዘመናቸው አንስቶ በግድቡ ዙሪያ የበኩላቸውን ሲያከናውኑ ነበር ብሏል። እስከ መጨረሻው አብራችሁን ስትቆዩ ሙሉ መረጃውን እናስደምጣችኋለን። ሰላም ጤና ይስጥልን ክቡራትና ክቡራን በመላው ዓለም የምትገኙ የሙዳይ ወቅታዊ ተከታታዮቻችን እንደምን ቆያችሁን? ከዚህ በላይ ባጭሩ ያስደመጥናቸውን ዘገባዎች በዝርዝር እናደርሳችኋለን። ቻናላችንን ሰብስክራይብ አድርገው ስራዎቻችንን ከወደዱ ላይክ እና ሼር በማድረግ ቤተሰብ እንዲሆኑ እየጋበዝን ወደ መረጃዎቹ ማለፍን። ሐማስ የሁሉንም ታጋቾች አስክሬን ካላስረከበ ወደ ጋዛ የሚገባው እርዳታ እንደሚገደብ እስራኤል አስጠነቀቀች። ሐማስ እስካሁን ድረስ የአራት ታጋቾችን አስክሬን ማስረከቡን የእስራኤል መከላከያም ገልጿል። የአራቱ ሰዎች ማንነት ለመለየትም የአስክሬን ምርመራ ይደረጋልም ተብሏል። ሐማስ የ8ቱን ታጋቾች አስክሬን ካላስረከበ ወደ ጋዛ የሚገባው ሰብአዊ እርዳታ እንደምትገድብ እስራኤል ማስጠንቀቃለች። እስራኤል የ45 ፍልስጤማውያንን አስክሬን ማስረክባለች። ሐማስ ለቀይ መስቀል ካስረከባቸው አስክሬኖች አንደኛ የኔፓል ዜጋም ነው። ሐማስ የተቀሩትን 20 አስክሬኖች እንዲለቅ ጫናን በርትቶበታል። አስክሬኖቹ ካልተለቀቁ የተኩስ አቁም ስምምነቱ እንቅፋት ሊገጥመው ይችላልም ተብሏል። የእስራኤል መከላከያ ሐማስን ስምምነቱን ማክበር አለበት፣ የታጋቾችን አስክሬን ለቤተሰቦቻቸው ይመልስም ብሏል። የሳይም ከቀረ ወይም ሂደቱ ከዘገየ አስፈላጊው እርምጃ ይወሰዳል ሲል ማስጠንቀቋል። ሐማስ ስምምነቱን አልረከበም በሚል በእስራኤል ሰብአዊ እርዳታ ለመገደብና የራፋን ድንበር ላለመክፈት ወስናለች። ሐማስ የተቀሩትን ታጋቾች አስክሬን ለማግኘት እንደተቸገረም ገልጿል። በእስራኤል መገናኛ ብዙሃን የወጣ መረጃ እንደሚጠቁመው የሁሉም ታጋቾች አስክሬን ማግኘት ቀላል ላይሆንም ይችላል። ዓለም አቀፍ ቡድኑ በጋዛ ተሰማርቶ አስክሬናቸውን እንዲፈልግ እስራኤልም ትሻለች። ፕሬዝዳንት ዶናልድ ትራምፕ በበኩላቸው ትልቅ ሸክም ቀሎልናል፣ ስራችን አላለቀም፣ አስክሬኖቹ ገና አልተለቀቁም፣ ሁለተኛው የሰላም እቅዱ ክፍል አሁን ይጀምራል ብለዋል። በካን ዩኒስ የሚገኘው ዕውቅ ፍልስጤማዊ ጸሐፊ ታይሰር አባድ አሁን ያለው ፍጥጫ የተኩስ አቁሙን የሚፈትን ነው ብሎታል። የአስክሬን አለመመለስ ሌላ ግጭት ሊቀሰቅስ ይችላል ሲልም ስጋቱን ገልጿል። ሐማስ 20 በህይወት ያሉ ታጋቾችን ሲለቅ እስራኤል በምላሿ 2000 ፍልስጤማውያን እስረኞችን ለቃለች። የቢቢሲ የአሜሪካ አጋር ሲቢኤስ ጋር ቆይታ ያደረጉት ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ቀጣዩ የሰላም እቅድ ክፍል ይተገበራል ብለው እንደሚያምኑም ተናግረዋል። ሐማስ ትጥቅ ፈቶ ወታደራዊ እንቅስቃሴውን የማይገታ ከሆነ ገሃነም ይጠብቃቸዋል ሲሉም ዝተዋል። በጋዛ ማንኛውም የጦር መሳሪያ ማምረቻ እንዲኖር እንደማይፈቅዱና ወደ ጋዛ ማንኛውንም መሳሪያ እንዳይገባም ተናግረዋል። ትራምፕ ሐማስ ትጥቅ ፈታለውም ብሏል። ትጥቅ ካልፈቱ ግን እኛው እናስፈታቸዋለን ብለዋል። ለተኩስ አቁሙ ስምምነቱ በኋላ በእስራኤል ኃይሎች በምስራቅ ጋዛ በተፈጸመ ጥቃት 7 ፍልስጤማውያን መገደላቸውም ተገልጿል። በምስራቃዊ ጋዛ ሸጀሊያ አካባቢ በእስራኤል ሰው አልባ አውሮፕላን ጥቃት 5 ሰዎች መገደላቸውም ተዘግቧል። በአካባቢው ሕክምና የሚሰጡ ባለሙያዎች እንዳሉት እስራኤል ጥቃት የፈጸመችው ነዋሪዎቿ ቤታቸው ለመመለስ ፍተሻ ሲያደርጉም ነበር። እስራኤል ግን ቢጫውን ማስጠንቀቂያ መስመር ስላለፉ ጥቃቱን መፈጸሟን መግለጹን ክሱን አስተባብላለች። ሐማስ ሰላምን ለማስፈንና ህገወጥ ድርጊትን ለማቀብ እንደሚሰራም ገልጿል። ከትናንትና በስቲያ በግብጽ ሻርም ኤልሼክ ከ20 በላይ የሚሆኑ የአገራት መሪዎች ተሰብስበው በቀጣዩ የጋዛ የሰላም እቅድ ላይም ተወያይተዋል። ግብጽ፣ ኳታር፣ ቱርክና አሜሪካ የተኩስ አቁም ስምምነቱ ጠባቂዎች ሆነው ፊርማቸውን ማኖራቸውም ይታወሳል። ወደ ቀጣዩ መረጃችን አለፍን። ግብጽ ኢትዮጵያና ግድቡ ግጭቱ ስለ ውሃ ሳይሆን ስለ አፈር ቢሆንስ?
ግብጽና ኢትዮጵያ ጳጉሜ 4 ቀን በድምቀት የተመረቀውን የታላቁ ህዳሴ ግድብ የውሃ ጉዳይ እያከራከራቸውም ይገኛል። ይሁን እንጂ የውሃ ብቻ አይደለም፣ እውነታው ከዚህ ይልቅ የተወሳሰበም ነው። አብዛኛው ሰው እንደሚስማማው ግብጽ የምትፈራው ውሃን ብቻ ሳይሆን ከሺህ ዓመታት በፊት አባይ ከኢትዮጵያ ተራራማ አካባቢዎች ይዞት በመምጣትና በናይል ሸለቆ ዴልታ ላይ የፈጠረውን ለማፈር ማጣትንም ነው። ፈርዖኖች ሆኑ ተራው ህዝብ በዚህ ዑደት ላይ የተማመኑም ነበር። በረሃውም ያብባል፣ አፈሩም ይመጣል፣ ውሃውም ይመጣል። አባይ የሁለት ወላጆች ልጅም ነው። ከቪክቶሪያ ሐይቅ ተነስቶ የሚመጣው ነጭ አባይ ዋይት ናይል ከዩጋንዳ ጂንጃ ተነስቶ ዓላማው ያላረጋገጠ ይመስል ሰፋ ብሎ በዝግ በደቡብ ሱዳን በሙሉም ይፈሳል። በዚህ ጎዳና ላይ ልክ እንደ ሱድ ያሉ ትላልቅ ረግረጋማ ቦታዎች አብዛኛውን አፈሩንም ያሳጡታል። በሌላ በኩል ከኢትዮጵያማ ገደላማ አካባቢዎች ተንደርድሮ የሚወርደው ጥቁር አባይ ወይም ብሉ ናይል በሙሉ ኃይልና ወኔ የተሞላው ነው። ኮረብቶችን እያፈረሰ በየዓመቱ እስከ 120 ሚሊዮን ቶን የሚደርስ ለማፈር ይዞም ይጓዛል። ህዳሴ ግድብ የተገነባው በዚህ በጥቁር አባይ ላይ ሲሆን በካርቱም ዋና የአባይ ግንድ ወደ ግብጽ ከሚቀጥልበት ወደ 900 ኪሎ ሜትር ያህል ርቀት ላይ ነው። ከአባይ የሚደርሰው ዶላር ጭቃ 90% የሚሆነው ከነዚህ የኢትዮጵያ አምባዎች የሚመጣ ሲሆን በአብዛኛው በአትራባትና በጥቁር አባይ ወንዞች አማካኝነት ነው። ከዚህ ውስጥም ከ70 እስከ 75% የሚሆነው ከጥቁር አባይ የሚመጣም ነው። ነጭ አባይ ዝናው የገነነ ቢሆንም አብዛኛው ደለሉ በረግረጋማ ቦታዎች ስለሚቀር ከጠቅላላው የደለል መጠን 3% በታችም ይይዛል። ከአፍሪካ ረጅሙ ወንዝ የሆነው ጥቁር አባይ በካርቱም ከነጭ አባይ ጋር ሲገናኝ ጥልቁ ቡናማ ቀለምንም ይይዛል። ከሰሜን ወደ ግብጽ ሲፈስም በኢትዮጵያ አፈር ተሸፍኗል። የደለል የግብጽ መሰረትም ነበር። ዘመናዊ ግድቦች ከመገንባታቸው በፊት አባይ በየዓመቱ ከ120 እስከ 160 ሚሊዮን ቶን ደለል ወደ ግብጽ ያመጣም ነበር። በየዓመቱ የጎርፍ መጥለቅለቅ በዴልታና በናይል ሸለቆ ላይ አዲስ ለም አፈርን ይጨምርም ነበር። ይህ ደግሞ የግብጽን አፈር የሚያድስ ነፃና ተፈጥሯዊ ማዳበሪያም ነበር። አባይ ውሃን ብቻ ሳይሆን በፈሳሽ አፈር መልክ ህይወትን ያመጣም ነበር። ከዚያም ግድቦች ተገነቡ። የአስዋን ከፍተኛ ግድብ ግብጽ ጎርፉን እንድትቆጣጠር መርቷታል። ሆኖም ግን ከሞላ ጎደል ሁሉንም ደለል ስላስቆመ ጥፋትም ሆነ የዴልታው ስፋት መቀነስም ጀመረ። የባህር ዳርቻውም መደርመስ ጀመረ። የጨው ውሃ ወደ ውስጠኛው ክፍል እየገባ መጣ። የግብጽ ገበሬዎች የተፈጥሮ ስጦታ በኬሚካል ማዳበሪያ ለመተካትም ተገደዱ። ዛሬ ደግሞ በጥቁር አባይ ላይ የሚጓዘው ያ ታሪካዊ የአፈር ጭነት በአፍሪካ ትልቁ በሆነው በኢትዮጵያ ህዳሴ ግድብ ሊያዝም ተቃርቧል። ጥናቶች እንደሚያሳዩት ቀደም ሲል ወደ ታች ይፈስ የነበረው ከ90% በላይ የሚሆነው ደለል የመያዝ አቅም ሊኖረውም ይችላል። ይህም ለኢትዮጵያ ድል ነው። ምክንያቱም እነዚህ ደለሎች ከጥንት ጀምሮ ችግሩም ነበሩ። እርሻዎችን ያበላሻሉ፣ እንዲሁም ትንንሽ ግድቦችንም ይደፍናሉ። የኢትዮጵያ አምባዎችን ለመጠበቅና እድገትን ለማጎልበት ህዳሴ ግድብ አሁን የጭቃ መንሸራተትና የጎርፍ መጥለቅለቅን ለማስቆም ቃልም ገብቷል። ስለዚህም የግብጽ ጭንቀት በዋነኛነት በውሃ ብዛት ላይ ያተኮረም አይደለም። ጉዳዩ እየጠፋ ያለው አፈርና የስልጣኔዋ መሰረት የነበረው የወንዙ ስጦታ የኢትዮጵያ የአፈር መሸርሸር ቀስ በቀስ መዳከምም ነው። አንዴ ግብጽን በህይወት የሰጣት አባይ አሁን የኢትዮጵያን አፈር አቤቷ እያስቀረም ነው። ግብጽ በታሪኳ ለመጀመሪያ ጊዜ በረሃውን ከላይኛው ተራራ አካባቢዎች ባግባቡ ይንሳፈፍ የነበረ ቡናማ ወርቅ ሳይኖር መጋፈጥም አለባት። ተፈጥሯዊ ድጎማዋም ከእንግዲህ የለም። የዘገባ ከጋዜጠኛ ቻርልስ ኦያንጎ ጽሑፍ የተወሰደም ነው። መረጃችን እንደቀጠለ ነው። የህዳሴ ግድቡ ጉዳይ ለፕሬዝዳንት ትራምፕ ወሳኝ ርዕስ መሆኑን አማካሪያቸው ተናገሩ። ኢትዮጵያ ታላቁ ህዳሴ ግድብ ጉዳይ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ በጣም አስፈላጊና ወሳኝ መሆኑን ከፍተኛ አማካሪያቸው ማስ ቦሎስም ተናገሩ። የአሜሪካው ፕሬዝዳንት የአፍሪካ የአረብና የመካከለኛው ምስራቅ ከፍተኛ አማካሪ ለሳውዲው አልአረቢያ እንደተናገሩ ትራምፕ ከመጀመሪያው የስልጣን ዘመናቸው አንስቶ በግድቡ ዙሪያ የበኩላቸውን ሲያከናውኑ ነበር። ታላቁ የኢትዮጵያ ህዳሴ ግድብ ወንዝ በመታገኘው ውሃ መጠን ላይ ተጽዕኖ ይኖራል በሚል ከሱዳን ጋር በመሆን በግድቡ የውሃ ምሌትና አስተዳደር ላይ አስገዳጅ ስምምነት እንዲደረስ ስትጠይቅ የቆየችው ግብጽ በተደጋጋሚ ጉዳይ ላይ በአሜሪካ ላይ ጣልቃ እንድትገባ ስትጠይቅም ቆይታለች። የፕሬዝዳንት ትራምፕ በመጀመሪያው የስልጣን ዘመናቸው የሁለቱ ሀገራት ከፍተኛ ባለስልጣናትን በማቀራረብ ስምምነት ላይ እንዲደርሱ ከመሞከራቸው ባሻገር በተለያዩ ጊዜያት ግድቡን በተመለከተ አነጋጋሪ አስተያየት በመስጠትም ይታወሳሉ። የፕሬዝዳንቱ አማካሪ የኢትዮጵያ ህዳሴ ግድብ ጉዳይ የትራምፕ ትኩረት እንዳለው በመጥቀስ
ወሳኝ አጀንዳ መሆኑንም ተናግሯል። መጀመሪያው የፕሬዝዳንትነት ዘመናቸው ፕሬዝዳንት ትራምፕ ከስምምነት እንዲደረስ ጥረት ማድረጋቸው ይታወቃል በማለት በአገሪቱ መካከል ቴክኒካዊ ስምምነት ሊፈረም ተቃርቦ በተወሰኑ ችግሮች ምክንያት መደናቀፉን አስታውሷል። በወቅቱ የአሜሪካና በዓለም ባንክ አማካኝነት በተደረገው ድርድር የተዘጋጀው ሰነድ ይፈረማል ተብሎ በሚጠበቅበት ወቅት ኢትዮጵያ የቀረበው ሰነድ ጥቅሟን አሳልፎ የሚሰጥ መሆኑን በመጥቀስ ከስምምነቱ ወጣለች። በዚህም የተቆጡት ፕሬዝዳንት ትራምፕ ሀገራቸው ለኢትዮጵያ ተሰጥ በነበረው ድጋፍ ወደ $500 ሚሊዮን እንዲደርሰው እንዲቋረጥ አድርገው ነበር። ግድቡ ግንባታ ከተጀመረበት ጊዜ አንስቶ በውሃ ሙሌትና በግድቡ አስተዳደር ላይ በሶስት ሀገራት ባለስልጣናት መካከል ከመቋጫው ያልደረሱ ድርድሮች ሲካሄዱ እንደነበር ይታወሳል። የፕሬዝዳንት ትራምፕ ከፍተኛ አማካሪ ከአንድ ወር በፊት ወደ አካባቢው በመምጣት ከኢትዮጵያና ከሱዳንና ከግብጽ ባለስልጣናት ጋር የተለያዩ ጉዳዮች ላይ ተወያይተው ነበር። በሎሰኞ ዕለት ለአል አረቢያ ሁለቱ ሀገራት ወደ ግጭት ማምራት የሌለበት ታሪካዊ ትስስር አላቸው በማለት አሁንም አሜሪካ አዲስ አበባና ካይሮ መካከል ሰላማዊ ትብብር እንዲኖር እንደምታበረታታም ጠቅሷል። ፖሎስ ጉዳዩ በግልጽ ቴክኒካዊ ከመሆን አንፃር በተለይም በቴክኒካዊ ጥበብን ሁሉንም የሚያስማማ መፍትሄ ለማግኘት እየሰራን ነው ሲሉ ለአል አረቢያም ተናግሯል። በህዳሴ ግድቡ ምክንያት በኢትዮጵያ በሱዳንና በግብጽ መካከል የተከሰተውን ውዝግብ የሞትና የህይወት ጉዳይ በማለት የገለጹት ከፍተኛ አማካሪው የግድቡ ግንባታ ተጠናቆ ከተመረቀ በኋላ አሁን ተጨባጭ እውነታ ሆኗል በማለት መፍትሄው ከዚህ እውነታ በመነሳት መገኘት አለበትም ብሏል። ከ14 ዓመታት በላይ በግንባታ ላይ የነበረውና ባለፈው ዓመት ማብቂያ ላይ ግንባታው ተጠናቆ የተመረቀው ታላቁ የኢትዮጵያ ህዳሴ ግድብ ከ5000 ሜጋዋት በላይ ኤሌክትሪክ ኃይል የሚያመነጭ በአፍሪካ ትልቁ ግድብም ነው። በግብጹ ፕሬዝዳንትና በኢትዮጵያው ጠቅላይ ሚኒስትር መካከል ንግግር እንዲካሄድ ትራምፕ ጥረት ያደረጉ እንደሆነ በአል አረቢያ የተጠየቁት ቦሎስ እንደ እግዚአብሔር ፍቃድ ሁለቱም መሪዎች አብረው እናያቸው ይሆናል፣ ለዚህም እየሰራን ነው በማለት መልሷል። ጨምሮም እንዲህ አይነቱ ግንኙነት በአፍሪካ ማዕቀፍ ምናልባትም ከአፍሪካ ህብረትና በሚዛመዱ ሂደቶች ላይ ከአፍሪካ ህብረት ጋር በሚዛመዱ ዝግጅቶች ላይ ሊካሄዱ ይችላል በማለት አሜሪካ ቀውሱን በሰላማዊ መንገድ ለመፍታት የሚደረጉ ማንኛውንም ጥረቶች እንደምትደግፍም ገልጿል። የህዳሴ ግድቡ ውዝግብ ለኢትዮጵያ ለግብጽና ለሱዳን የሞት ሽረት ጉዳይ በመሆን ሰላማዊ መፍትሄ ያስፈልጋል ብለዋል። ክቡራትና ክቡራን በመላው ዓለም የምትገኙ የሙዳይ ወቅታዊ ተከታታዮቻችን ስለነበረን ጊዜ ላቅ ያለ ምስጋናችንን እያቀረብን ወቅታዊ መረጃዎችን ለማግኘት ቻናላችንን ሰብስክራይብ አድርገው እንዲከታተሉ እንጋብዛለን። በቀጣዩ የመረጃ ሰዓታችን እስከምንገናኝ ድረስ ያላችሁበት ሰናይ ጊዜ እንዲሆንላችሁ ተመኘን።